ንስር የእድሜ ባለጸጋ ነው። ከአዕዋፋት ዝርያ ሁሉ 70 ዓመት መቆየት እንደሚችል ይነገራል። እድሜ ዘመኑ ሙሉ ግን የድልና የከፍታ ብቻ አይደለም። የእድሜው አጋማሽ ከ35 እስከ 40 ዓመቱ አካባቢ ሲሆን ምን ያደርጋል? ይደክመዋል፣ ይታመማል፣ ይራባል። ፈተናዎች ይገጥሙታል። 3 አይነት ፈተናዎች፣ እነሱም ከውጭ አይደሉም፣ ከራሱ ከውስጡ ከአካሉ። የመጀመሪያው ፈተናው ጥፍሮቹ ናቸው። ንስር መኖር ከጀመረ ወይም ከተፈለፈለ ጀምሮ 40 ዓመት ከኖረ በኋላ እነዛ የፍየል ጠቦት ሳይቀር የመሬትን ስበት አሸንፈው ከምድር የሚያነሱ ጠንካራና ሹል ምግቡን የሚያድንባቸው ጥፍሮቹ ከመጠን በላይ ስለሚያድጉ ምግቡን ከመሬት ላይ ማንሳት ያቅተዋል፣ ይደክማል፣ ይራባል። ሁለተኛው ፈተናው መንቁሩ ነው። አጥንት ሳይቀር መስበር አቅም ያለው መንቁሩ ስለሚታጠብ ስለሚጣመም ምግቡን እንደ ወትሮ መመገብ ያቅተዋል። እንደውም የራሱን ጉሮሮ ለመውጋት ሊገድለው ሁሉ ይደርሳል። ሶስተኛው ክንፉ ነው። በአካሉ ላይ ያሉ ላባዎች አርጅተው ስለሚከብዱት ያ ሰማያትን እየሰነጠቀ ይበር የነበረው ኃይሉ ይክደዋል። ያለ ማንነቱ ምድር ላይ ይንደፋደፋል። የገዛ ክንፉ ሸክም ይሆንበታል፣ ይከብደዋል። ያኔ ተፈጥሮ 2 አማራጭ ታቀርብለታለች። አንደኛው ይህንንስ ማናየበት ተመስገን እስከዛሬ ልኖርኩበት ብሎ ያረጃ አካሉን ታቅፎ ዝም ብሎ በመቀመጥ ሞቱን መጠበቅ። ሁለተኛው እድሜውን ቀጥሎ ወደ 70 ዓመት ለመገስገስ ጠንካራ መሰናክሎችን፣ ስቃይ የሞላበትን አስቸጋሪ የለውጥ ሂደቶችን አልፎ ሌላ 30 ዓመታትን በከፍታ በጉልበት በድል መቀዳጀት ይፈተናል። ከ5 እስከ 6 ወር የሚፈጅ ስቃይና መከራ የሞላበትን መስዋዕትነት ከፍሎ ቀሪውን 30 ዓመት እድሜውን እንደገና በገዛ እጁ ይወልደዋል። ንስር ጥፍሩን ሞርዶ ይስላል፣ የራሱን ክንፍ ያበጃል። መጀመሪያ ከፍተኛ ተራሮች ላይ ይወጣል፣ ከጓደኞቹ ከዘመዶቹ ይለያል። ብቻውን በአለት መካከል ጎጆን ይቀልሳል፣ ይሸሸጋል። የአፉን መንቁር ከአለት ጋር በማጋጨት ነቅሎ በመጣል ይጀምራል። ይቆስላል፣ ያማል፣ ይደማል። አዲስ መንቁር ግን ይወጣለታል። እስኪያድግ ታግሶ ቁጭ ብሎ በጎጆ ይቆያል። አዲስ መንቁር ካደገለት በኋላ በአዲሱ መንቁር የገዛ እግሩን አሮጌ ጥፍር ነቃቅሎ ይጥለዋል። ይሰቃያል፣ ያደክማል፣ ያማል። አዲሱ የእግር ጥፍር ከበቀለለት በኋላ ደግሞ በዚህ አዲስ ጥፍር በሰውነቱ ላይ ተጣበቁትን እንዳይበር እንቅፋት የሆኑትን የገዘፉና ያረጁ ላባዎችን ነቃቅሎ ይጥላል። ይህም ያማል፣ ደስ የሚያሳይ ነገር የለውም። በምትኩ አዲስ ላባ ያበቅላል። ይህንን 6 ወር በዚህ መልኩ በትዕግስትና በጀግንነት ከተወጣ በኋላ እንደገና ራሱን በራሱ ወልዶ ወጣት ሆኖ አዲስ ሆኖ ወደ ንስሮች መንደር በኃይል በከፍታ ብቅ ይላል። ከዚያም ማን ይችለዋል? በእድሜው ላይ 30 ዓመት ጨምሮ ከፍ ብሎ ቀሪ ዘመኑን በከፍታዎች ሁሉ ላይ በድል በግርማ ሞገስ በሰማይ መንገድ ይበራል። የመሬትን ስበት ያሸንፋል። የንጋትን ክንፍ ወስዶ እስከ ባህር ዳርቻ ይበራል። መልካም አዲስ ዓመት። ቀጣዩ ዓመት መሸሸግ ካለብን ተሸሽገን፣ ቢያመንም ጨክነን፣ መራብ ካለብን ተርበን፣ እንቅልፋተን በብቸኝነት ታግለን የኔ ነው የምንለውን ስንፍና፣ የራሳችንን እንቅፋት፣ ድካም፣ እርጅና የከበበንን ምክንያት ሁሉ ማንንም ሳንጠብቅ በገዛ እጃችን አራክፈን ነቃቅለን ጥለን ልክ እንደ ንስር በከፍታ የምንበርበት የምንሮጥበት የታደሰ ዓመት ይሁንልን።